ዛሬ ቦክሲንግ ዴይ ነው። ለምንድነው ግን ቦክሲንግ ዴይ የሚባለው? ዋነኛው ምክንያት በታሪክ እንግሊዝ ውስጥ ሰራተኞች አሰሪዎቻቸውን በክሪስማስ ዕለት ያገለግሉ ነበር። እነሱ ጋር ነው እየሰሩ የሚቆዩት። ስለዚህ በማግስቱ እረፍት እንዲሆንላቸው ይፈቀዳል ማለት ነው። ዴይ ኦፍ ይኖራቸዋል በማግስቱ። ስለዚህ አሰሪዎቻቸው ምን ያደርጋሉ? በክሪስማስ ቦክስ ስጦታ ያመጡላቸዋል። ቦነስ ሊሆን ይችላል፣ ምግብም ሊሆን ይችላል፣ ይሰጧቸዋል። ስለዚህ ቦክሲንግ ዴይ በዚህ ምክንያት ተብሏል። ይሄ ዋነኛው ምክንያት ነው። በ1871 ነው ይሄ ኢስታብሊሽድ ሆሊዴይ የሆነው፣ ባንክ ሆሊዴይ ተብሎ የባንክ ሰራተኞች ገቨርንመንት ኦፊስ ላይ ያሉ ሰዎች ስራ ይሰሩ። አሁን የነገርኳችሁ ምክንያት ዋነኛው ምክንያት ነው። ነገር ግን ከቸርች ጋርም ኮኔክሽን አለው ይባላል። አልምስ ቦክስ የሚባል አለ። በእኛ ሀገር እንግዲህ እንደ ሙዳይ ምጽዋት አይነት ነገር ማለት ነው። ትራዲሽናቸው ከኛ ጋር ይመሳሰል አይመሳሰል እርግጠኛ ስላልሆንኩኝ ነው። አልምስ ቦክስ የሚባል ነገር አለ። ቤተክርስቲያን አካባቢ የሚቀመጥ ሳጥን ነው። ገንዘብ ምናምን የሚቀመጥበት ማለት ነው። ልክ የክሪስማስ ዕለት እሱ ይከፈትና በክሪስማስ ማግስት ይታደላል ለድሃዎች ማለት ነው፣ ለሌላቸው። ይህ ነገር ለሚያስፈልጋቸው የቻሪቲ ቀን ሆኖ ይደረጋል ይባላል። ይህ ግን ብዙም ተቀባይነት ይኖረው አይኖረው እርግጠኛ አይደለሁም። ያገኘሁት ነው ግን የመጀመሪያው ቅድም የነገርኳችሁ ዋነኛው ምክንያት ነው። እሺ ሲቲዝንስ እንግዲህ ሰሞኑን ጋርዲዮላ ያው ተጫዋቾች ኪሎ እንዳይጨምሩ ጨምረው እንዳይመለሱ ምናምን የሚል ስጋት እንዳለበት የሚታወቅ ነው። ያው ሃላንድ ደግሞ ዛሬ የፖስተው ልነግራችሁ ነው ማለት ነው። እንግዲህ አርሊንግ ሃላንድ በኢንስታግራም ገጹ ላይ እንደምታዩት ባዮ ላይም ኦል ጉድ ብሎ እንግዲህ ሁሉም ጥሩ ነው ብሎ ያው አልጨመርኩም አይነት ኪሎ እንዳልጨመረ ፖስት አድርጓል ማለት ነው። በነገራችን ላይ አርሊንግ ሃላንድ 94 ኪሎ እንደነበር ታውቁ ነበር? ኦልሞስት ከ100 ኪሎ ሰው ጋር ነው ሜዳ ውስጥ እንደዛ የሚሮረጡት። እሱ ራሱ እንደ ልቡ እንደዛ የሚዘለው 100 ኪሎ የሚያህል ሰውነት ተሸክሞ ነው። የምር በጣም ነው የገረመኝ። ለብዙ ሰዓት እርግጠኛ ሁላ ለመሆን ጎግል ላይ ሰርች ምናምን ሳረግ ነበር። እሱ አይደለም፣ እሱን ተውትሽ። ቪክተር ጊዮኬሬሽ ራሱ ስንት ኪሎ ይመስላችኋል? 94 ኪሎ። ተጫዋቾች እንደዚህ በጣም ግባብዳ ናቸው እንዴ? እሺ ተውት፣ ጊዮኬሬሽ በጣም ፊዚካሊ ግብዳ ነው፣ ለዛ ነው ምናምን። ሃላንድም እሺ በጣም ትልቅ ስለሆነ ግን ስቲል 90 ምናምን ቤት 100 ኪሎ ኦልሞስት እኔ እንደዚህ አልጠብቃቸውም። ኤኒዌይ እነ ኦራይሊ ምናምን ራሱ ያ ህፃን ልጅ ራሱ የ10 ምናምን ዓመት ልጅ 77 ኪሎ ነው እና በጣም እኔ ገርሞኛል። ያው ስፖርተኛ ስለሆኑ ይሆናል እንግዲህ። የቪክቶር ጊዮኬሬሽ እና የሃላንድ እኩል ኪሎ መሆንን እንዴት አያችሁት? ሀሳባችሁን ኮሜንት ላይ አካፍሉኝ። ይመቻችሁ። ማንቸስተራውያን ንጉሳውያን ያሉ ቲም ቀብራራ ደጋፊዎች እንዴት ናችሁ? አማን ነው ወይ? ቀኑ ቅዳሜ ነው፣ ወጡ በቅቤ ነው ልል ነበር። አርብ ነው። እኔ ብቻ ነኝ ግን እግዚአብሔር ዩናይትድ ጨዋታ ስላለው ነው መሰለኝ ዛሬ ቅዳሜ ነው እየመሰለኝ ያለው ማለት ነው። ለማንኛውም ዛሬ ቦክሲንግ ዴይ ጨዋታ አለን። ስለ ጨዋታው የሆነ ነገር እንላለን። አንተ ንጉሳዊ ኮፒ ሊንክ፣ ሪፖስት፣ ሼር፣ ፎሎ አታረግም? እስካሁን 200,000 አረ ፎሎ እያረጋችሁ። ለማንኛውም ኒውካስል ዩናይትድም ማንቸስተር ዩናይትድም ጥሩ አቋም ላይ አይገኙም። በእርግጠኝነት እንትና ያሸንፋል ለማለት ከባድ ነው። ግን ስለ ጨዋታው አንዳንድ ነገር ለማለት ዩናይትድ በርካታ ተጫዋቾቹን በአፍሪካ ዋንጫና በጉዳት ምክንያት አጥቷል። ግን ከማንም የበለጠ ኢቭን ከብሩኖ ፈርናንዴዝ ባልተናነሰ ማለት ነው የሃሪ ማጓየር ወይም ደግሞ የማቲያስ ዴሊክት አለመኖር ያሳስበኛል። ምክንያቱም የኒውካስል አጥቂ ኒክ ወልትሜድ ሜትር ከ98 ነው የሚረዝመው። በር ላይ ያክል 2 ሜትር ላይ ያክል 2 ሴንቲሜትር ነው የቀረውና ሊንክ አፕ ፕሌይ፣ ሆልድ አፕ ፕሌይ፣ ኤሪያል ዱዌልስ፣ ግራውንድ ዱዌልስ ላይ አሪፍ ነውና ለእንደዚህ አይነት ተጫዋች እንደነ ዴሊክት እና ማጓየር ያለ ማያፈናፍን ሰው ነበር የሚያስፈልገው። አሁን ሄቨን እንግዲህ አምነንሻል፣ በእናትሽ አይዞን ሌኒ ዮርም ኮንፊደንሷን አታለሽ። ሌላ ሰው ቢኖርና ከቤንች እየተነሳሽ ኮንፊደንሷን ብታገኝ አሪፍ ነበር። ሄቨንን ዛሬ ሊፈትናት ይችላል ወልትሜድ ብዬ አስባለሁ። ሉክሾም የአየር ላይ ኳስ አሪፍ አይደለም። ሌላው ደግሞ ሊሳንድሮ ማርቲኔዝ የቱ ጋር ይጫወታል የሚለው ነው ጥያቄው። በሉክሾ ቦታ ተጫውቶ ሉክሾ በዶርጉ ቦታ ዊንግ ባክ ይጫወታል ወይስ ሊሳንድሮ ማርቲኔዝ እንደባለፈው ካዝሜሮን ያጣምራል ወይ ደግሞ ካዝሜሮን ሳይሆን በሚድፊልድ ቦታ ላይ ሊሳንድሮ ማርቲኔዝ ይጫወታል የሚለውን። በሊሳንድሮ ማርቲኔዝ ጉዳይ ከብዙ ሰው ጋር ተከራክሬያለሁ። ሚድፊልድ አይሆንም ብዬ አሁን ግን ሊያሳምነኝ ነው መሰለኝ። በጣም ፕሮሚሲንግ የሆነ ፐርፎርማንስ ነው። በ45 ደቂቃ ብዙ ነገር ማለት አልፈልግም። ሚድፊልድ ላይ ዛሬ ባዮ ደስ ይለኛል። ከፊት መስመር ብዙ የሚቀየር ነገር ያለ አይመስለኝም። ማቲያስ ኩኛና ሜሰን ማውንት ሴስኮ ይገባሉ ተብሎ ይታሰባል። ሴስኮ ዛሬ ጎል ካንቺ ጠብቃለሁ። ኮፒ ሊንክ፣ ሪፖስት፣ ሼር እንዳይረሳ። ሌላው ደግሞ የአካዳሚ ተጫዋች የሆኑ ሼሌሲ እና ጃክ ፍሌቸርም ተቀይረው ገብተው ጥሩ ፐርፎርም ያደርጋሉ ብዬ አስባለሁ። ኮፒ ሊንክ፣ ሪፖስት፣ ሼር። ኦቨርሬትዱ የማንቸስተር ዩናይትድ ተጫዋች ብሩኖ ፈርናንዴዝ በማይኖርበት የዛሬ ጨዋታ ምሽት 5 ሰዓት ላይ ማንቸስተር ዩናይትድ ከኒውካስትል ጋር በኦልድ ትራፎርድ ጨዋታውን ያደርጋል።
ስለዚህ ማንቸስተር ዩናይትድ ኦቨርሬትድ የሆነውን ተጫዋች ሳይዝ እንዴት ነው የሚጫወተው፣ እንዴት ነው የግብ ዕድሎችን የሚፈጥረው የሚለውን ዛሬ ምሽት 5 ሰዓት ላይ እንመለከታለን። ምንም ጥያቄ የለኝም ማንቸስተር ዩናይትድ ይህንን ጨዋታ ሊያሸንፍ የሚችልበት እድል አለ። ቢካዝ ኒውካስትልም ወጥ የሆነ አቋም እያሳየ ያለ ቡድን አይደለም። ማንቸስተር ዩናይትድ ይፈተናል፣ ግን ደግሞ ይህንን ጨዋታ ሊያሸንፍ የሚችልበት እድል አለ። በኒውካስትል ሊሸነፍበት የሚችልበትም እድል አለ። ግን ደግሞ የብሩኖ ፈርናንዴሽ አለመኖር ማንቸስተር ዩናይትድን እንዴት እንደሚያጎድለው ከዚህ በኋላ በሚኖሩ ጨዋታዎች ታያላችሁ ብዬ አስባለሁ። እና ኦቨርሬትድ ነው እያላችሁ የምትሉለት ተጫዋች እስኪ ወደ ማንቸስተር ዩናይትድ እስኪመለስ ድረስ ምን እንደሚሆን ማንቸስተር ዩናይትድም አብረን እናያለን። አይዊሽ ማንቸስተር ዩናይትድ ምንም ባይገጥመው ምናምን ነገር ግን ደግሞ ያለውን ቫልዩ ምናምን ነገር ያለውን ቦታ በቃ መተካት አትችሉም። ይሄ ኦቬዝ ኤንድ ክሊር ነውና ወይ ዌልሲ ማች ዴይ ዛሬ ኒውካስትልን ፌንት ነው የምናበላ። ቪዲዮን ለዩናይትድ ደጋፊ እየላክ ለዛውም ያለ ብሩኖ ፈርናንዴስ ያለ ብሩኖ ዛሬ ኒውካስትልን ማለት ነው ፌንት ማለት ነው ዝም ብለን 4 ጎል እናስቆጥራለን። አሁን ያለ ብሩኖ ማለት ነው ገድላችን ተጀምሯል። ኒውካስትል የመጀመሪያ ጨዋታችን ነው። ወልቭስ ይቀጥላል ያለ ብሩኖ። ዛሬ አሞሪም ማለት ነው ካስሜሮና ሌሳንድሮ ማርቲኔዝ ማለት ነው አጣብሮ ማስገባ መቻል አለበት። በቃ እነሱ ከገቡ የሚገርም ጨዋታ፣ የሚገርም ማጥቃት፣ የሚገርም ዲፌንሲቭ ነገሮችን እንመለከታለን። ግምታዊ አሰላለፍ የተመቸኝን ላሳያችሁ። ተመልከቱ። እዚህ ጋር ሴስኮ፣ ኩኛ፣ ማውንት አለ። ከዛ ዶርጉ፣ ማርቲኔዝ እና ካስሜሮ የሚገርም ጥምረት ነው። ዳሎት አለ። እዚህ ጋር ሾ፣ ሄቨን፣ ሰይጣኑ ሌኒ ይሮ ስህተት ይሰራል እናውቃለን። እግዚአብሔር ዛሬ እሱን ይጠብቀው። ለማንኛውም ጀማው ጨዋታው ስለስንት ይጠናቀቃል ኮሜንት ላይ ገምቱ። ቪዲዮን ላይክ፣ ሼር፣ ፎሎ፣ ኮፒ ሊንክ ማድረጋችሁ እንዳትረሱ። የሱ ድምጽ ነው፣ ጌታን እሱ ነው። እውነት እናቴ ተሙት እሱ ነው። ውስጤን አንዘፈዘፈው ራሱ ነው የኔ ማር። ለማንቸስተር ዩናይትድ በጣም ከበድ ያለ መርሃ ግብር ይሆናል ብዬ አስባለሁ። ባለፈውም በዚህ ፕሮግራም ላይ አንስቼዋለሁ፣ አብራርቼዋለሁ። ዩናይትድ ሙሉ ሆኖ ነጥቦችን ያባከነባቸው ጨዋታዎች ይቆጩታል፣ የግርሳት ይሆኑበታል ብዬ አስባለሁ። የነ ኤቨርተን ጨዋታ፣ የነ ዌስትሃም ዩናይትድ ጨዋታ፣ ከዛ በተጨማሪ ደግሞ የበርንማውዙ ጨዋታ ማለት ከዚህ በላይ ማንቸስተር ዩናይትድ ነጥቡን ሰብስቦ በኒውካስትል ዩናይትድም ነጥብ ቢጥል ቢሸነፍም በአስቶን ቪላም ነጥብ ቢጥልም ቢሸነፍም ያንን አስታውሰ ብዙም በቃ አልተራኩም በተቀናቃኞቼ ነጥቦችን ሰብስብ ያለው ብለ ኮንፊደንሻል ያላር በደንብ በቃ በአስተማማኝ ሁኔታ መቀመጥ የሚችልበትን ነገር ያጣበትን መርሃ ግብር ኦሬዲ አባክኗል ብዬ አስባለሁና ዛሬ ቦክሲንግ ዴይ ነው። የገና ማግስት ቀን የሚደረገው መርሃ ግብር ነው። በታሪክ በፕሪሚየር ሊጉ አንድ ሲንግል ጨዋታን የተመለከትንባቸው የቦክሲንግ ዴይ መርሃ ግብሮች በጣም የተመናመነበት እለት ነው ብዬ አስባለሁ። ብዙ ጊዜ ቦክሲንግ ዴይ ሲባል 4-5 ጨዋታ በተለያዩ ስቴዲየሞች በተለያዩ ሰዓታት ይደረጋሉ። ግን የዛሬው መርሃ ግብር ዩናይትድን በቦክሲንግ ዴይ እንዲጫወት ምክንያት ሆኗል። ሌሎች ጨዋታዎች ፌስቲቭ ፔሪድ ወይም የበዓል ሰሞን ጨዋታዎች ሚል ስያሜ ያላቸው ከገና ማግስት እለት ቀጥሎ የሚደረገው መርሃ ግብር ብቻ ነው ቦክሲንግ ዴይ የሚባለውና ቢስሚላህ አብ ወለኢብን ወሩል ቅዱስ አላህ ዋህድ አሜን። ይሁን ሁሉም ኒውካስትል በጁምዓው ይላል። አሪቡ ወአለይኩም ትርኩም ልበልህ በኩርኩም ነው አባቴ። ቢስሚላህ ብዬ ነው መለጠልጥህ። በቃ ጥቃት የለው ምናምን ብለህ ትተኛል። የተናቀላጃ ምን ታስረግዛል ነው አባቴ። ማፊ ሙሽኪላ ትለጠለጣለህ ቢሉገቲል አረብያ። ጁምዓ ሙባረክ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ገና ሳትጫወት የምንሸነፈው አማድ ስለሌለ እንትና ስለሌለ ጉዳቶች ስላሉብን ነው ብለህ ቪዲዮ እንድትሰራ ካረገ ቡድን ሊያዝናናኝ ነው ልደሰትበት ነው ብለህ የምትደግፈው ቡድን ገና ይሸነፋል ግን አይደብረኝም ብለህ ቪዲዮ እንድትሰራ ካደረገህ ቡድን እንግዲህ እኔ በጣም ነው ማዝነው በዚህ ህይወት ላይ ማለት ነው። በዚህ ህይወት ላይ ኢትዮጵያ ውስጥ እየኖርክ እንዲህ የሚያደርግ ቡድንን ህመምህን እየደገፍ በጣም ነው የሚያሳዝነው። አሁን የደጋፊ እንደዚህ ብሎ ቪዲዮ ከሰራ ሁሉም ነገር አይገባው። በጣም ነው ማዝነለት ለዚህ ደጋፊ። እኔ ከዚህ ደጋፊ ጋር የተወሰነ ጊዜ አብረን በተመሳሳይ ደረጃ ላይ ትንሽ ቆይተናልና አንጀቴን ነው የሚበለው በጣም። እኔ ተጫውተህ ተሸነፈ ምናምን እኮ አዝነ ቪዲዮ ሲሰራ እሺ ሳይጀምር ግን ፌር አይደለም ወይ? ለምን ማን ያዟል አያነቃቃቸውም? እነ ቡድኑን ሰብስቦ እና አሞሪምን ማለት ያኔ ባይሆን የሆነ ነገር ሊፈጠር ይችላል። ግን በጣም አዝኛለሁ። በጣም ነው ቅር ያለኝ። እስቲ እናያለን የሚፈጠረው። ሶብሶብ ይላል እንግዲህ አተ ትርፍዬ ዛሬ ደግሞ በጁማ ነው።
ጀማው እንዴት ናችሁ? ሰሞኑን ተጠፋፍተናል። አረ ኮፒ ሊንክ ይደረግ ቪዲዮቼ እየወጡ አይደለም ጀማው። ዛሬ እንግዲህ ጁማአ ነው። ጁማአ ፕላስ ደግሞ ማንቼያችን ጨዋታ አለው። ማንቼ ከኒውካስትል ጋር እጅግ ተጠባቂ ፕሪሚየር ሊግ ጨዋታ እንግዲህ ዛሬ ነው የሚጀምረው። ማንቼ ምሽት 5 ሰዓት ላይ 5 ሰዓት አረጉሽ፣ በጁማአ አረጉሽ፣ እንደው አሰቃዩሽ። አንቺ ቡድን ምን ይሻልሻል ሲላቸው ሰኞ ከነማ ያደርጉሻል። እሁድና ቅዳሜ ቆይ ለአንቺ ቅንጦት ነው እንዴ ወይስ ምንድን ነው? አንቺ የእንጀራ ልጃቸው ነሽ እንዴ? እንደፈለጉ እኮ ነው የሚያንገላቱ። ሲፈልጉ እዛ ቤት፣ ሲፈልጉ እዚህ ቤት፣ ሲፈልጉ ውጪ ከቤት ይሉሻል። ግራ ገባኝ። ታስ ውጤት ገምቱ ስለስንት ያልቅ ይችላል። እኔ ከፊት ለፊታችሁ ድቅድቅ ጨለማ ነው የሚታይ። እኔ ምንም ጥሩ ነገር አይታየኝም። ጀማው ለማንኛውም ይቅናችሁ። እኔ ብለጠለጡት ደስ ነው የሚለኝ። እኔ ነው ካስተል አልወደውም የምሬን ነው የምላችሁ። የእውነት እንግዲህ መልካሙን ይግጠማችሁ። የለውበትም 5 ሰዓት ግን ጨዋታው እንዳለቀ መምጣት አይቀርም። እሱ ልንገራችሁ። አመሰግናለሁ። ተናው ቦክሲንግ ዴይ ጨዋታዎች ላይ ብዙ ጨዋታ ያሸነፈው ክለብ ማንቸስተር ዩናይትድ ነው። እስካሁን በቦክሲንግ ዴይ መርሃ ግብር ማን ዩናይትድ 22 ገደማ ጨዋታዎችን አሸንፏል። ኒውካስል ዩናይትድ በአንጻሩ 16 ጨዋታዎችን በቦክሲንግ ዴይ ተሸንፏል። በነገራችን ላይ ነገ ነው የቦክሲንግ ዴይ ትክክለኛ ቀን። ከገና በዓል ማግስት በኋላ በሚደረገው ጨዋታ የአንድ ቀን ዕለቱ መርሃ ግብር ቦክሲንግ ዴይ ይባላል። በእንግሊዝ ፕሪሚየር ሊግ ሪሰንት ታሪክ ላይ በቦክሲንግ ዴይ ጨዋታ አንድ መርሃ ግብር ሲከናወን የሚታወሰው ጨዋታ የነገው ይሆናል። ብዙ ጊዜ 4-5 ጨዋታዎች የሚደረጋሉ፣ ግን የነገው በብቸኝነት አንድ መርሃ ግብር ብቻ ቲያትር ኦፍ ዘ ድሪምስ ብራንዱ ክለብ ከኒውካስትል ዩናይትድ ጋር ይጫወታል። ዩናይትድ በቦክሲንግ ዴይ ጨዋታ ኒውካስትልን 3 ጊዜ አሸንፈዋል። the injury game ተብሏል። ብሩኖ ፈርናንዴዝን ማን ይተካው?